ሰላም እንዴት ናችሁ? ዛሬ በአምቦ ዩኒቨርሲቲ በአጫሉ ሁንዴሳ ካምፓስ ኢባስ ፌሎሺፕ ሲያገለግሉ የነበሩ የ2018 ተመራቂዎችን ቃለ መጠይቅ ስናደርግ ቆይተናል። እስከ መጨረሻው እንድትከታተሉ በጌታ ፍቅር ማሳሰብ እንወዳለን። እሺ ስሜ አዛሪያስ ቆጭቶ እባላለሁ። በኢንፎርሜሽን ቴክኖሎጂ የ2018 ተመራቂ ነኝ። ስሜ ጻልቱር አባ ይባላል። የ2018 የኢንፎርሜሽን ቴክኖሎጂ ተመራቂ ነኝ። ስሜ እንዳውል ባይሳ እባላለሁ። የ2018 ተመራቂ ነኝ በኮምፒውተር ሳይንስ ዲፓርትመንት። ስሜ ሚልኪያስ ሙልጌታ እባላለሁ። ኢንፎርሜሽን ቴክኖሎጂ አምቦ ዩኒቨርሲቲ የ2018 ተመራቂ ነኝ። ስሜ ያብስራ ደመላሽ ይባላል። የአምቦ ዩኒቨርሲቲ የ2018 የኮምፒውተር ሳይንስ ተመራቂ ነኝ። ግቢ ውስጥ በነበረኝ ቆይታ ላይ በአርትና በላብ ሼሪንግ ሳገለግል ነው። በግቢ በነበረኝ ቆይታ ውስጥ በፌሎ በዲጂታል ስትራቴጂ ቲም አገለግል ነበር። በግቢ ቆይታዬ በፌሎ ሳገለግል የነበረው በኢቫንጅ ቲም ውስጥ ነው እና በፕሬይ ቲም ውስጥ ነበርኩ። በጣም የሚገርም ጊዜ ነበረኝ። በፌሎ ሳገለግልበት የነበረው ዘርፍ ወርሺፕ ቲም ሲሆን በወርሺፕ ቲም ውስጥ በሙዚቃ ነበር ሳገለግል የነበረው። ፌሎ ውስጥ በወርሺፕ ቲም ውስጥ በዝማሬ አገልግሎት ነበር ሳገለግል የነበርኩት። ከፌሎ በጣም ብዙ ነገር ነው ያገኘሁት። በመጀመሪያ ራሴን እንዳገኘው ረድቶኛል። ራሴ ላይ በጣም በብዙ እንድሰራ ረድቶኛል። ቁጭ ብዬ እግዚአብሔርን ቃል እንዳነብ በጣም ረድቶኛል እና በጣም የሚገርም ህብረት ነው የነበረኝ በፌሎ ውስጥ። በጣም በርካታ ነገሮችን ያገኘሁበት፣ ራሴን ህይወቴን የቀየረልኝ ፌሎ በጣም ብዙ ነገር ነው ያገኘሁበት እና ፌሎን በዚህ አጋጣሚ ማመስገን እፈልጋለሁ። እንግዲህ ፌሎ ውስጥ ብዙ አይነት ነገር አግኝቻለሁ። ወንድም እህቶች አብሬ ያገለገልኳቸው በክርስቶስ በኩል ያገኘኋቸው ስለ ኢየሱስ እንዲሁም ደግሞ በቃ ፍቅር ኢየሱስን ራሱ እንደገና ተማርኩበት እና ብዙ ነገር ከፌሎ እኔ ያገኘሁትኝ በጣም ብዙ ነገሮች ናቸው። በይበልጥ በዋናነት የምለው ነገር በስፒሪቹዋል ላይፌ ያለኝን ነገር በቁም ነገር እንዲይዝ እንዳድግ አስተዋይ እንድሆን እንዲሁም ደግሞ በይበልጥ ከፌሎ የሚያገኘሁት ያው ለረዥም ጊዜ ከኔ ጋር የሚዘልቁ በጌታ የሆኑ ወንድምና እህቶችን አፍርቼበታለሁ። ፌሎ ውስጥ በነበርኩበት ጊዜ በመንፈሳዊ ህይወቴ አድጌያለሁ ብዬ አስባለሁ። እንደ መንፈሳዊ ህብረት ስናይ ማለት ነው። እና ደግሞ በሌላ በኩል እግዚአብሔር በሰጠኝ ጸጋ አድጌያለሁ ብዬ አስባለሁ ማለት ነው። ፌሎ በዚህ ጠቅሞኛል። ከፌሎ ውስጥ ባገኘኋቸው ወንድሞቼ ፍቅርን፣ አንድነትን አግኝቻለሁ፣ ተካፍያለሁ ብዬ አስባለሁ። ፐርሰናሊ ጌታ እንዳቀርሶኛል እና ደግሞ በጌታ የሆኑት በጣም ደስ የሚሉ ወንድሞችና እህቶችን አግኝቻለሁ። እንግዲህ ገና ግቢ ውስጥ እንዳሉትም ገና ደግሞ ወደ ግቢ ለሚመጡ ክርስቲያን ተማሪዎች የማስተላልፈው መልእክት ቢኖር አሁን ግቢ ውስጥ ላሉት እግዚአብሔርን እንዲያገለግሉ፣ የእግዚአብሔርን ዓላማ እንዲያስቀጥሉ፣ እግዚአብሔር በእነሱ በኩል ሊሰራ ያሰበውን ነገር ትኩረት ቢያደርጉበት እና ደግሞ ዋነኛው ነገር ከቤተሰቦቻቸው ተለይቶ የመጡበትን ያ መጀመሪያውን ዓላማ ትምህርት ላይ በጣም ቢያተኮሩ፣ ጊዜያቸውን በስተክክል ቢጠቀሙ ባይ ነኝ። ግቢ ውስጥ ላሉት ተማሪዎች እኔ ማስተላለፍ የሚፈልገው መልእክት አሁን ያላችሁን ጊዜ ተጠቀሙ። ጊዜ ያላችሁ ስፒሪቹዋልም ባለፈ በዓለማዊ ነገር ላይ በስራ ላይ ተጠቅማችሁ የሚችል ስኪሎች ማግኘት ማዳበር የሚችልበት ጊዜ ነውና ጊዜያችሁን በአግባቡ እንድትጠቀሙ እንዲሁም ደግሞ ከምንም በላይ ህብረት ማድረግ እንድትቀጥሉ፣ እንድታገለግሉ፣ እንድበረቱ ነው የምላችሁ። እናም ደግሞ አዲስ ለሚገቡ ተማሪዎች ያው ግቢ ሲመጡ አዲስ ኢንቫይሮንመንት ይሆንባቸዋል። ከቤተሰብ ተለይታችሁ ነው የምትመጡት። እናም ከቤተሰብ ተለይታችሁ እንደመጣታችሁ መጠን እዚህ መጥፊያም እንዲሁም ደግሞ የምትታደሱበትን ቦታም ሊሆን ይችላል እና በዋናነት ደግሞ የሚወስነው ከማን ጋር እንደምትውሉ ነው። ብዙ አይነት ሰው ነው ያለው፣ ብዙ አይነት ማንነት ያለው ሰው ነው ያለው እና ራሳችሁን ለመጠበቅ ህብረት ማድረግ ይኖርባችኋል። ፌሎ አቴንድ ማድረግ፣ በጌታ የሆኑ ጓደኞችን ማፍራት፣ በዛ ውስጥ
ሌሎችም ደግሞ ላልዳኑትም ምሳሌ መሆንና ወንጌልን መስራት የምትማሩበት እንዲሁም ደግሞ ቃሉ እንደሚነግረን ብረት ብረት እንደሚስል ሰውን ባልንጀራውን ይስላል ብሎ ይነግረናልና በጌታ ከሆኑ ወንድምና እህቶች ጋር ጊዜ በማሳለፍና በመታነጽ የተሻለ ከመጥፋት ርቃችሁ እንደውም መታደስ ይሆንላችኋል። እሺ ግቢ ገና ለሚመጡ ተማሪዎች ማስተላለፈው መልእክት ቢኖር ኑና መንፈሳዊ ህይወታችሁን አሳድጉ፣ እግዚአብሔርን ለብቻችሁ ተገናኙ ትላለሁ ገና ለሚመጡት ማለት ነው። እና ግቢ ላሉት ደግሞ እግዚአብሔር በሰጣችሁ እድልና እግዚአብሔር በሰጣችሁ ጊዜ እንድትጠቀሙ እንድታገለግሉበት መንፈሳዊ ነገራችሁን እንድታሳድጉ እና በነገር ሁሉ ማደግ እንድትችሉ እላለሁ። በትምህርትም ሆነ በመንፈሳዊ ነገር ማደግ ማለት ነው። ግን ደግሞ ትምህርቱ እንዳለው ሆኖ ሰማያዊ የሆነውን መንፈሳዊ ነገር ላይ ትኩረት ብናደርግ ያን ነገር ይበልጥ ብንይዘው እላለሁ። ግቢ ውስጥ ለቀራችሁ ተማሪዎች ማስተላለፍ የምፈልገው በቀራችሁ ታይም በጣም እንድትጠቀሙ ፈልጋለሁ። ምክንያቱም ጊዜ በጣም ውድ ነገር ስለሆነ ባላችሁ ታይም ጌታን እንድታገለግሉ፣ ኢየሱስን በደንብ ከልባችሁ እንድታገለግሉ፣ ታይማችሁን በጣም እንድትጠቀሙ። ምክንያቱም ግቢ ላይ ፍሪ ታይም ይኖራልና ባላችሁ ፍሪ ታይም ኢቨን የምድራዊውን ነገር ራሱ በጣም ስኪል እንድታረጉ፣ ከዚህ ወጥታችሁ መስራት የምትፈልጉትን ነገር በደንብ እንድታጠኑ እና በብዙ ነገር እንድትበረቱ ማለት እፈልጋለሁ። በመቀጠል አዲስ ለምትገቡ ተማሪዎች በመጀመሪያ እንኳን ጌታ ረዳችሁ ማለት እፈልጋለሁ። በመቀጠል ደግሞ ግቢ ሲገቡ በጣም ብዙ ነገር አዲስ ይሆንባችኋልና ግን እንደመጣችሁ ፌሎ ጆይን ብታረጉ በጣም የሚገራርም ህብረት ስላለ ግቢ ጆይን አርግታችሁ ከልጆች ጋር እንድታወቁ እና ቲሞችን እንድትቀላቀሉ። ምክንያቱም ፌሎ ሲገቡ በጣም ብዙ ነገር ታገኛላችሁ። በጣም ከስጋ ወንድማችሁ የሚበልጥ ብዙ ህብረትን ማግኘት ትችላላችሁና ፌሎ ጆይን እንድታረጉ ግቢ እንደመጣችሁ ማለት እፈልጋለሁ። ጊዜያችሁን በደንብ ተጠቀሙ። በአገልግሎትም ቢሆን በትምህርታችሁ ዘርፍም ከሆነ በደንብ ጠንክሩ፣ በርቱ ነው የምላችሁ። ፌሎን በአንድ ቃል ለመግለጽ ፍቅር ብዬ ገልጸዋል። ፌሎን እውነት ለመናገር በአንድ ቃል ለመግለጽ ቢከብድም ግን ፍቅር ብላት ደስ ይለኛል። ምክንያቱም በወንድሞች ህብረት ውስጥ ያለ ፍቅር ማለት ነው። ፍቅር ቤተሰብ በቃ ፌሎን በአንድ ቃል በእርግጥ ፌሎን በአንድ ቃል ለመግለጽ ይከብደኛል። ለእኔ ፌሎዬ እንደ እናትም ስለነበረች ሜቢ እናት ቢላት እናት። ፌሎዋችንን በአንድ ቃል ለመግለጽ በረከት። በመጀመሪያ እግዚአብሔርን በጣም ነው የማመሰግነው እዚህ ደረጃ እንዲደርስ ስለረዳኝ። ቀጥሎ ፌሎአችን በጣም ነው የማመሰግነው ከኔ ጋር የቆዩት 4 ዓመትም 3 ዓመትም ወንድሞችና እህቶቼ በጣም ነው የማመሰግነው። ማመስገን የምፈልገው በመጀመሪያ እግዚአብሔርን በጣም ማመስገን እፈልጋለሁ። በመቀጠል ቤተሰቦቼን በጣም ማመስገን እፈልጋለሁ። እናም የፌሎ ልጆች ጓደኞቼን ሁሉንም እና ፌሎዬን በጣም ማመስገን እፈልጋለሁ። በመጀመሪያ በሁሉም በኩል የረዳኝ እግዚአብሔርን ማመስገን እፈልጋለሁ። ቀጥሎ ቤተሰቦቼ እናትና አባቴን፣ ወንድሞቼን፣ እህቶቼን ማመስገን እፈልጋለሁ። ቀጥሎ ግቢ ውስጥ የተዋወቅኳቸው መንፈሳዊ ጓደኞቼ ዶርም ያሉ እነ ዮሳ እና ዛሪያስ እነ ተሙ እነ ንጉሴ እንዲህ ደግሞ ፌሎ ሊደሮቼ ወርሺፕ ሲም ውስጥ የተዋወቅኳቸው ዘማሪዎች፣ ሙዚቀኞች እና አያልቁም ብዙ ናቸውና አንድ ላይ ፌሎ በሙሉ ማመስገን እፈልጋለሁ። ቴንክ ዩ። ኦኬ ያው ማመስገን የምፈልጋቸው አካላቶች ውስጥ በስተመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ከዛም በመቀጠል ደግሞ ግቢ ውስጥ ከገባሁኝ በኋላ ያገኘኋቸው በጌታ የሆኑ ወንድምና እህቶቼ አብሶም ደግሞ በኔ ባች እንዲሁም ደግሞ ሲኒዮሮቼ እንደነ አፎሚያ፣ ጫሌ፣ ኢዮስያስ፣ ፉንዳውል እና ይባ እንዲሁም ተመርቀው የወጡ ሲኒዮሮቻችንን ማመስገን እፈልጋለሁ። እንዲሁም ደግሞ ቤተሰቤን በህብረት ውስጥ እንድቀጥል እንድበረታ የመከሩኝ ስለነበረ እነዚህን ማመስገን እፈልጋለሁ።
እሺ በመጀመሪያ የረዳኝን እግዚአብሔርን አመሰግነዋለሁ። ከዛም በመቀጠል ወላጆቼን፣ እናት አባቴን፣ እህቶቼን እና ሙሉ ፋሚሊ ላመሰግን ወዳለሁ። በመቀጠል ፌሎ ውስጥ ወርሺፕ ቲም አባላትን ላመሰግን ወዳለሁ። የፌሎ ሊደሮችን እና የፌሎ አባላትን በሙሉ ላመሰግን ወዳለሁ እና በስተመጨረሻም ዲኤስ ቲሞችን ላመሰግን ወዳለሁ። ያው ከጀርባችን ሆነው ብዙ ፕሮግራሞቻችን እንዲያምር ይተጉ ነበርና እና በመቀጠል በዚህ 4 ዓመት ውስጥ አብሮን ብዙ ውጣ ውረዶችን ያሳለፉ ወንድሞቼን እነኚህን ተሙ ዩሳንና ንጉስን ላመሰግን ወዳለሁ። ወዳቸዋለሁ። እሺ ሚኪ ራስን አስተዋውቃለኝ። እኔ እንዴት ሙከራን ለሶስ ፕሮፕ ታደርጉታለን። እንቀጥል እንዴ ደጋዊ ችግር የለም። ደጋዊ እስኪ ስታካ